እንግዲህ እንደምታያቸው ፏ ብትን ብለው ማለት ነው ቅውጥ እያደረጉት መጥቷል። እንግዲህ ጽግሽ የኔ ወድ ነገር እንግዲህ የቤታችን ድምቀት ነች። እሷ በየሄደችበት ሁሉ የሚደምቅ ገራሚ የኔ ወድ የኔ ፍልቅልቅ ማለት ነሽ። የቤታችን ድምቀት ነሽ አንቺ። የምር ትለያለሽ በየሄድሽበት በቃ ምንም ብትለብሽ የሚያምርብሽ። እወድሻለሁኝ፣ አክብሮሻለሁኝ። ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። በያላችሁ በሰላማችሁ ዝት ይበልልኝ ማለት ነው። ዛሬ እንግዲህ የሀና ልብስና የጽጌ ልብስም ያው እንደምታዩት አንድ አይነት ያው ለብሰናል ትላላችሁ እና የኔ ወዶች የኔ ምርጦች ማለት ነው። እስኪ ስትገቡ በላይክ ግቡልኝ፣ እንዲሁም ደግሞ አበረታቱኝ ማለት ነው የኔ ወዶች። እንግዲህ እንደምታዩ በዚህ መልኩ እንግዲህ ፏ ብትን ብለው መጧል ማለት ነው። ይመቻችሁ፣ በየቤቱ መጧል። ጽግሽዬም እየው ካብርሽ ጋራ ጽግሽዬም እየው ከነ አቤር ከነ ሶሊ ጋር ከች ብላለች ማለት ነው። ይመችሽ። ለማንኛውም ጋይሶች ቻናሉ በጣም ስለቀዘቀዘ እስቲ በላይክ ግቡ።